ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና በሚል ርዕስ ይሆናል። ከኔ ተከትላችሁ አብራችሁ ኃይለ ቃሉን ትላላችሁ። ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና። እንግዲህ እግዚአብሔር እንደረዳን መጠን የምንማማርበት የትምህርታችን ርዕስ ይሆናል። ኃይለ ቃሉን በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ጀምሮ ተጽፎ እናገኘዋል። የእግዚአብሔር መልአክ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ባበሰረበት አንቀጹ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና በማለት እመቤታችን ቅድስት ድንግል ማርያምን የእግዚአብሔር መልአክ ብስራታዊ የሆነው መልአክ ቅዱስ ገብርኤል እመቤታችንን ከፍ ባለ ቃል ሲያመሰግናት እናያለን። ጸጋ ማለት ምን ማለት ነው ስንል ጸጋ ማለት ስጦታ ማለት፣ ጸጋን የሚሰጥ ደግሞ እግዚአብሔር። ማንም ከናንተ መካከል አንዳች ቢጎድለው ሳይጠራጠር ጸጋን ወደሚሰጥ ወደ እግዚአብሔር ይለምን ይላል መጽሐፍ። በቅዳሴያችንም ላይ አሁንስ ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ ይላል። ማንን ለምኑ? ምን ይሰጠን ዘንድ? ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። የተለያየ አይነት ጸጋ አለ። የጸጋ ስጦታዎች የተለያዩ ናቸው ይላል። ይህንን ጸጋ የሚሰጥ እርሱ እግዚአብሔር አንድ ነው። ታዲያ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ይላል መጽሐፍ። ከማን ተልኮ? ከማን ተልኮ? ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል ሄደ ይላል። ወደ እርሷም ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና አላት። እግዚአብሔር ለሰው ልጆች የተለያየ ጸጋን ይሰጣል። ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ የመምከር የተለያዩ ጸጋዎችን እግዚአብሔር ይሰጣል። እመቤታችን ቅድስት ድንግል ማርያም ግን የተከፈለባት ጸጋ የለም። ለዚህ ነው መልአኩ ጸጋን የተመላሽ ሆይ ደስ ይበልሽ ብሎ እመቤታችንን ያመሰገናት። እስቲ ከፍ አድርጋችሁ እመቤታችንን አመስግኑ። ሁላችን የጎደለን ነገር ብዙ ነው። ይህ የጎደለን ነገር ይሞላ ዘንድ ጸጋን ወደ ተሞላሽ ዘንድ መተናልና እዚህ ቦታ ላይ መጥቶ ባዶን የሚመለስ የለምና እመቤታችን ሁላችንንም በረድኤት በጸጋ ሁላችንንም ትጎብኘን። ጸጋን የተመላሽ ሆይ ደስ ይበልሽ አላት። የተከፈለባት ነገር የለም። ምልዕተ ጸጋ ምልዕተ ክብር ናት። እግዚአብሔር እንደ እርሷ አድርጎ ያከበረው ፍጥረት የለም። ብዙዎች ባለማወቅ በዚህ መልኩ መሰብሰባችንን ስለ እመቤታችን ክብር መናገራችንን ሲተቹ ይስተዋላል። እመቤታችን ቅድስት ድንግል ማርያምን ያከበረ እርሱ እግዚአብሔር ነው። ማን ያከበራት? ማን ያከበራት? እግዚአብሔር ነው ያከበራት። ከእግዚአብሔር ዘንድ ተልኮ ይላል ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ። ከማን ተልኮ? ሲከፍ አድርጋችሁ ተናገሩ። ከማን ተልኮ? ከእግዚአብሔር ዘንድ ተልኮ። ከእግዚአብሔር የተላከ የእግዚአብሔርን መልእክት ይናገራል። ከእግዚአብሔር የተላከ ለእመቤታችን ክብር ይሰጣል። ጸጋን የተመላሽ ሆይ ደስ ይበልሽ ይላል። ክብር ለሚገባው ክብርን ስጡ ይላል እግዚአብሔር። ክብር ለሚገባው ምን ሰጡ? ክብርን ስጡ። የሚያከብር እግዚአብሔር
ከፍ ከፍ የሚያደርግ እግዚአብሔር ነው፣ የሚያዋርድም እግዚአብሔር ነው ይላል ቅዱስ ጳውሎስ። እግዚአብሔር ያከበራቸውን ማክበር ማንን ማክበር ነው? ማንን ማክበር ነው? እግዚአብሔርን ማክበር ነው። ለዚህ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደየክብራቸው፣ እንደየማይረጋቸው፣ እንደየተጋድሏቸው መጠን ለቅዱሳን ክብር ትሰጣለች። ለማን ክብር ትሰጣለች? ለቅዱሳን ክብር ትሰጣለች። ስለዚህ ክብር ከሚገባቸው ፍጡራን መካከል እመቤታችን ቅድስት ድንግል ማርያም እርሷ የመጀመሪያዋ። ስለዚህ ቤተ ክርስቲያን ነቢየ እግዚአብሔር ኢሳይያስ የተናገረውን ቃል መሰረት በማድረግ ለቅዱሳን ክብር ትሰጣለች፣ መታሰቢያቸውንም ታደርጋለች። ሰንበቴን ለሚጠብቁ ጃንደረቦች በቤቴና በቅጥሬ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የማይጠፋ ስም እሰጣቸዋለሁ ይላል። የማይጠፋ ስም፣ ዘላለማዊ የሆነ ስም። ስለዚህ ቤተ ክርስቲያን በቅዱሳን ስም የሚሰየምበት መሰረታዊ ምክንያት ለዚህ ነው። የእግዚአብሔርን ቃል መሰረት በማድረግ ነው። በቤቴና በቅጥሬ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ታላቅ የሆነ ስም ሰጣቸዋለሁ። ይህ ቤት በእመቤታችን በቅድስት ድንግል ማርያም ተሰይሟል። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ተብሎ ተጽፏልና እግዚአብሔር ያከበራቸው ቅዱሳን ስማቸው ለዘላለም እንዲጠራ በቤቱና በቅጥሩ። ይህ ቤት የማን ቤት ነው? የማን ቤት ነው? የእግዚአብሔር ቤት ነው። በዚህ ቦታ ላይ የሚመለከው ማን ነው? ማን ነው? እግዚአብሔር ነው። ነገር ግን በዚህ ቦታ ላይ ደግሞ የእግዚአብሔርን ቃል መሰረት በማድረግ ነው ቤተክርስቲያናችን በእመቤታችን ስም የታነጸ ቤተክርስቲያን ነው። ለምን ቢሉ በቤቴና በቅጥሬ የማይጠፋን ስም ምን አረጋቸዋለሁ? ሰጣቸዋለሁ ብሎ የተናገረ አምላክ ቅዱሳን ይታወሱ ዘንድ በስሙ በቤቱ ይጠሩ ዘንድ ስለሚገባ በቤተ መቅደስ እንዲህ ተሰብስበን በእግዚአብሔር ቤት የእግዚአብሔርን ክብር እናገራለን፣ የእግዚአብሔርን ቸርነት እንመሰክራለን፣ እግዚአብሔር ለዓለም ያደረገውን ነገር እንናገራለን። ስለዚህ እመቤታችን ቅድስት ድንግል ማርያም ለሁላችን ምክንያተ ድህነት አድርጎ የሰጠን እርሱ እግዚአብሔር ነው። መጽሐፍ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆንን ነበረ ይላል። ከጥፋት የዳንባት ከሞት ወደ ሕይወት የተሻገርንባት ምክንያተ ድህን የሆነች እመቤታችን ቅድስት ድንግል ማርያም ናት እና በዛሬው ዕለት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን ዕለት የምናስብበት ነው። አባቶቻችን ነገርን ከስሩ ውሃውን ከጥሩ እንዲሉ አጠር ባለች ደቂቃ የእመቤታችንን ታሪክ እየተነጋገርን እንቆያለን። ስለ ዕለቱ እንማማራለን እና አምላካችን እግዚአብሔር ለሁላችንም የእመቤታችን ረድኤት በረከቷን ጣዕሟን በአንደበታችን ፍቅሯንም ደግሞ በልቦናችን አምላካችን እግዚአብሔር ያሳድርብን። እመቤታችን ቅድስት ድንግል ማርያም ቅድም እንደተናገርኩት በቤተ ክርስቲያናችንም አስተምሮ ከፈጣሪ በታች ከፍጡራን ሁሉ በላይ ናት። መልዕልተ ፍጡራን መትሕተ ፈጣሪ፣ ከፈጣሪ በታች ከፍጡራን ደግሞ በላይ ናት። የእመቤታችን ነገር የሚነገር አይደለም። ቅድመ አያቶቿ ጴጥሪቃና ቴክታ የሚባሉ ይህ ቀራችሁ የማይባሉ እጅግ ባለጸጎች ነበሩ ይላል። እነዚህ ሰዎች እጅግ ባለጸጎች ነበሩ።
የወንድ የሴት አገልጋዮቻቸው ስፍር ቁጥር የላቸው። ሀብት ንብረታቸው እጅግ የበዛ የተትረፈረፈ ነው። ነገር ግን ይህንን የሰበሰቡትን ያፈሩትን ሀብት የሚወርሳቸው ልጅ አልነበራቸው። ልጆች የእግዚአብሔር ስጦታዎች ናቸው። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ እንዲል መጽሐፋችን። በልጅ እጦት የተቸገራችሁ ሰዎች ከዚህ መካከል ብትኖሩ ልጅን የሚሰጥ ማን ነው? ማን ነው የሚሰጠው? እግዚአብሔር ነው። ስለዚህ በዚህ ጸጋ የጎደልን ሰዎች ብንኖር ወደ ማን ልንጮህ ይገባል? ወደ ማን ልንጮህ ይገባል? ወደ እግዚአብሔር ልንጮህ ይገባል። ጩህ አትቆጥብ ተብሎ እንደተጻፈ ሳናቋርጥ ልንጸልይ ይገባል። ሀብት ንብረታቸውን ተመለከቱ። የአገልጋዮቻቸውን ብዛት ተመለከቱ። ከንቱ እንደሆነ ተረዱ፣ አዩት። እንዲህም አላት፣ ሀብት ንብረታችን ስፍር ቁጥር የለው፣ አገልጋዮቻችን ልክ እንደዚሁ፣ ነገር ግን የሚወርሰን ልጅ የለን ብለው አዘኑ ይላል። ብዙ ሰዎች ሳይጠይቁ እግዚአብሔር በልጅ በረከት ስለጎበኛቸው ይህንን እንደ ተራ ነገር የሚያዩ በጣም ብዙዎች ናቸው። ቀለል አድርገው ያያል። ሰው ሀብት ንብረት ስላለው፣ ስጋዊ ዕውቀት ስላለው፣ ስልጣን ስላለው የአብራኩን ክፋይ ሊያይ በፍጹም አይችል። ማን ሲፈቅድ ነው? ማን ሲሰጥ ነው? እግዚአብሔር ሲፈቅድና እግዚአብሔር ሲሰጥ ነው። በዚህ ዙሪያ፣ በዚህ አጸድ ዙሪያ፣ በዚህ ጸጋ ለመጎብኘት ወደዚህ ስፍራ የመጣችሁ ደጅ የምትጠኑት በሙሉ እግዚአብሔር ጸሎታችሁን ይስማ። እነዚህ ሰዎች ወደ እግዚአብሔር ጸለዩ። አባታችሁ ነኝ የሚለው በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ምናችሁ? እስቲ ከፍ ብላችሁ ተናገሩ። አባታችሁ በሉ እስቲ። ሳትለምኑት የምትፈልጉትን አውቆ ይሰጣችኋል። አዎ እግዚአብሔር ሳንለምነው ሳንጠይቀው የሰጠን ጸጋ ብዙ ነው። በገንዘብ ሊገዛ የማይችል በስጋዊ ዕውቀት ሀብት ሊሰጥ ሊገኝ የማይችል ብዙ ጸጋ እግዚአብሔር ጎብኝቶናል። እኛ ግን ብዙዎቻችን የሌለንን ነገር ስለምንፈልግ እግዚአብሔርን አናመሰግንም። መኪና ይዘው ሞንታርቦ ተከራይተው ጄኔሬተር ተከራይተው በየአደባባዩ እባካችሁን እርዱን፣ ደግፉን፣ የዚህን ያህል ብር ተጠይቀን ነው የሚሉ ጤናን ቀን ከሌሊት የሚለምኑ በጣም ብዙ ሰዎች አሉ። ሳንለምነው እግዚአብሔር ያደረገልን ነገር ብዙ ነው። ሰው በሳምንት 2 3 የኩላሊት እጥበት ሊያደርግ ይችላል። ተስፋ አለው። ክርስቲያኖች ይድናል? ተናገሩ። ይድናል እንዴ? ስንቱ ነው በጤና የሚታወቀው? ስንቱ ነው ገንዘብ ኖሮት ሰው ሀብት ስላለው ንብረት ስላለው ውድ የሚባል ቦታ ከሀገር ወጥቶ ሊታከም ይችላል። ጤናን የሚሰጥ ማን ነው? እድሜን የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ ማንን ልንለምን ይገባል? ስለተደረገልን ነገር በሙሉ እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። አዎ እኛ ጫማ ስለሌለን ወይም ዘመናዊ ጫማ ስላላደረግን ፋሽን ስላልተከተልን የሚከፋን ሰዎች ብዙዎች፣ ሀብት ንብረት የተትረፈረፈላቸው ግን የሌላቸው ሰዎች እጅግ በጣም ብዙ ሰዎች ከአልጋ ጋር ተጣብቀው ዕለት ከዕለት ዕለተ ሞታቸውን የሚናፍቁ ሞት ብርቅ የሆነባቸው ሰዎች አሉ። መውጣት መግባት ብርቅ የሆነባቸው ሰዎች አሉ። እኛ ግን በቤቱ ተሰብስበን ሰማያዊ የሆነ ማዕድ እየተመገብን በረከት እየተቀበልን ነው። ይህን ያደረገ እግዚአብሔር ስሙ ከፍ ይበል። እስቲ እልል ብላችሁ እነዚህ ሰዎች ወደ እግዚአብሔር ጸለዩ።
እግዚአብሔርም ጎበኛቸው። ሕልም አዩ። እንቦሳ ከበረታችን ስትወጣ ያችም እንቦሳ ሌላ እንቦሳ እየወለደች እስከ 6 ድረስ ደረሱ። 6ኛይቱም ጨረቃ ወለደች። ጨረቃይቱም ደግሞ ፀሐይን ወለደች። ምን ይሆን ይህ ሕልም ብለው መፈክረ ሕልም ሕልም ፈቺ በሀገራቸው አለና ሄደው ጠየቁ። ልጆችን ትወልዳላችሁ፣ ደጋግ ልጆች ትወልዳላችሁ። 6ኛይቷ ጨረቃይቱ ከፍጥሯን ሁሉ ከፍ ያለች ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጠልኝም አላቸው ይላል። ማን ጎበኛቸው? እግዚአብሔር ጎበኛቸው። እነሆ 6 ልጆችን ወለዱ። እግዚአብሔር የተመሰገነ ይሁን። እስኪ እግዚአብሔርን አመስግኑ። 6ኛይቱም እነሆ ልጆች የእግዚአብሔር ስጦታዎች ናቸው ይላል ቅዱስ ዳዊት። ልጅን የሚሰጥ እግዚአብሔር ብዙ ጊዜ በተለምዶ መካንም የሆኑ ሴቶች ስለሆኑ በተለምዶ በማህበረሰቡ ዘንድ ይህም ደግሞ ከብዙ ነገር በብሉይ ኪዳን በተለይ ፍጹም የሚያስገልል በመሆኑ በቤተ መቅደስ ተገኝተው መስዋዕት አያቀርቡም፣ ተረፈ መስዋዕት አይመገቡም። ስለዚህ ከማህበረሰቡ ስለሚገለሉ ልጅ ማጣት አሁን እንዳለው እንደ ቀላል የሚታይ አይደለም፣ እጅግ ከባድ። እነሆ ሐናና ኢያቄም የእመቤታችን የቅድስት ድንግል ማርያም እናትና አባት እንዲሁ እንደ ቅድመ አያቶቻቸው ሁሉ ልጅ በማጣት ተፈተኑ። አሁንም ሁሉን የሚሰጥ እግዚአብሔር ነውና ወደ እግዚአብሔር ጮኹ፣ እግዚአብሔርን ለመኑት። አንዳች ነገር ቢጎድለን ለምኑ ይሰጣቸዋል፣ እሹ ታገኛላችሁ ተብሎ ስለተጻፈ ሳናቋርጥ ማንን ልንጠይቅ ያስፈልጋል? እግዚአብሔርን ልንጠይቅ ያስፈልጋል። እርሱ ለእኛ በሚበጀን ጊዜ የሚጠቅመን ከሆነ እርሱ ይሰጠናል። ከእግዚአብሔር መቅደም ግን አግባብ አይደለም። የእግዚአብሔርን ጊዜ መጠበቅ ያስፈልጋል። ብዙዎቻችን እኛ በፈለግነው ነገር፣ እኛ በፈለግነው ጊዜ፣ እኛ በፈለግነው ሰዓት ሁሉንም ነገር የጠየቅነውን ነገር ማግኘት እንፈልጋለን። ይህ በፍጹም አይሆን። እናንተ ልጆቻችሁ የለመኗችሁን ነገር በሙሉ ስላላችሁ በፈለጉት ጊዜና ሰዓት ትሰጣላችሁ። ክርስቲያኖች ትሰጣላችሁ ወይ? አላችሁ? ከቃሉ ጋር ናችሁ? መልሱልኝ። እናንተ ልጆቻችሁ የጠየቋችሁን ነገር በሙሉ በእጃችሁ ስላለ ማድረግ ስለምችሉ ታደርጋላችሁ ወይ? አታደርጉ። አናደርግም። ጊዜ አለው ለሁሉ። ጊዜውን ያልጠበቀ ነገር ምንም ነገር መጥፎ ነው። አንድ ጽንስ ተወልዶ እስኪወለድ ድረስ ከጽንሰት እስከ ልደት ባለው ውስጥ ያው በተለምዶ 9 ወር ከ5 ቀን እንላለን። እዚሁ አካባቢ ላይ ይውላል። ከዚህ በታች ያለ ነገር ጤናማ ነው? ክርስቲያኖች ጤናማ ነው ወይ? አይደለም። አለጊዜው የተወለደ ጤናማ አይደለም። በሕክምናው ዘርፍ ውስጥ ከዚህ ከ37 በታች ያለ ሳምንት ማለት ነው፣ በሳምንታት ሲቆጠር ከ37 በታች ከ40 በላይ ከ41 በላይ ሲመጣ በአፋጣኝ ሐኪሞቹ ያ ልጅ እንዲወለድ ያደርጋል። የቻሉትን አድርገው። ለምን ቢሉ ሲዘገይም እንደዚሁ አለጊዜውም ሲሆን መልካም አይደለም። ስለዚህ ነገርን ሁሉ በጊዜው ውብ አድርጎ ሰራው ተብሎ ነው የተጻፈ። እግዚአብሔር ጊዜ አለው፣ የራሱ የሆነ ጊዜ አለው። በእኛ ካላንደር አይቆጥርም። አስቀድሞ እንደተነጋገርነው እመቤታችን ቅድስት ድንግል ማርያም ምክንያተ ድኅነት ብለናል። ለድኅነታችን ምክንያት እርሷ ናት። እነሆ አዳምና ሔዋን የእግዚአብሔርን ሕግ ከተላለፉ በኋላ ከገነት ተባረሩ። ለእግዚአብሔር መስዋዕት አድርገው አቀረቡ። በፍጡር ደም አትድንም፣ ባቀረብከው መስዋዕት ብዛት አትድንም፣ ከልጅ ልጅ ተወልጄ አድንሃለሁ ብሎ እግዚአብሔር ቃል ገባለት።
5500 ዘመን ሲፈጸም ሲራክ ይላል። ከ5500 ዘመን በፊት የሰው ልጆችን ሥጋ አልተዋሃድኩም ነበር ይላል። ቅዱስ ጳውሎስም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ ከሴት የተወለደውን አንድያ ልጁን ላከው ይላል። እግዚአብሔር ጊዜውን ጠብቆ ከቀኑም ከሰዓቱም ከሰከንዱም ሳያሳልፍ ቃል በገባው መሰረት በጊዜው ተገኝቷል። ስለዚህ የእግዚአብሔርን ጊዜ መጠበቅ ያስፈልጋል። ሐናና ኢያቄም እነሆ ልክ እንደ ቅድመ አያቶቻቸው ተቸገሩ፣ ወደ እግዚአብሔር ጸለዩ። እግዚአብሔርም ደግሞ ጸሎታቸውን ሰማቸው። እግዚአብሔር ልመናቸውን ሰማቸው። እግዚአብሔር ጸሎታቸውን ሰማ፣ ልመናቸውን አደመጥ። ሕልም አየ። እመቤታችን ቅድስት ድንግል ማርያም እነሆ ነሐሴ 7 ቀን ተጸነሰች። እልል ብላችኋል። ልክ በዚህ ሰዓት እንግዲህ መዳናችን ጀምሯል ማለት። እግዚአብሔር ጊዜ አለው። ታዲያ አስቀድመው ወደ እግዚአብሔር ሲጸልዩ፣ እግዚአብሔርን ሲጠይቁት፣ ስዕለት ሲገቡ ወንድ ልጅ ብንወልድ አርሶ ቆፍሮ ያብላን አንልም። እግዚአብሔርን ያገለግላል፣ የእግዚአብሔር አገልጋይ ይሆናል። በቤተ መቅደሱ እግዚአብሔርን ያገለግላል። ሴት ልጅ ብንወልድ ውሃ ቀድታ እንጨት ሰብራ ታገልግለን አንልም። በቤተ መቅደስ እየኖረች ጥጥ እየፈተለች ሐር ወርቁን እያስማማች መጋረጃ እየፈተለች ትኖራለች ብለው ለእግዚአብሔር ቃል ገቡ። አትሳል፣ የተሳልከውንም አታስቀር ይላል። ብዙ ሰዎች ይሳላሉ፣ ባለማስተዋል ይሳሉና ደግሞ ስዕለታቸውን ያስቀራሉ። ይሄ ፍጹም ኃጢአት ነው፣ ፍጹም በደል ነው። የተሳልከውን ምን አትበል፣ አታስቀር። ሰው እግዚአብሔርን ሊሰርቅ ይችላልን ይላል እግዚአብሔር ቃል። ይህ ስርቆት። እናንተ ግን ሰርቃችኋል፣ እናንተ ግን ሰርቃችኋል። ለታዘዝነው ትእዛዝ፣ ለገባነው ቃል ታማኝ መሆን ያስፈልጋል። ቃላችንን ልንጠብቅ ያስፈልጋል። እናም እመቤታችን ቅድስት ድንግል ማርያም በእናት በአባቷ ቤት ለ3 ዓመታት ያክል ኖረች። የዚህም ጊዜ ቅድስት ሐና ለባሏ እንዲህ አለችው፣ ይህች ልጅ ሆዷን ዘመድ አፏን ብህል ሳይለምድ ለእግዚአብሔር እንስጥ፣ የሰጠኝ ነፃ የለበት ወቀሳ እንዲሉ ቃላችንን መጠበቅ አለብን አለች። እርሱም እንዲህ አላት፣ ፍቅርሽ ቢያልቅልሽ ብዬ እንጂ እኔም ሳስበው ኖሬአለሁ አላት። ሁለቱም ቃላቸውን ይጠብቁ ዘንድ ወደ ቤተ እግዚአብሔር ይዘዋት መጡ። ይህ ዕለት ለቤታችን ወደ ቤተ መቅደስ የገባችበት ዕለት ነውና እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። ወደ ቤተ መቅደስ ይዘዋት መጡ። ካህኑ ዘካርያስ ሌሎቹን ተመለከቷት። ስለታችንን ብፅዓታችንን ይዘን መጥተናል አሉ። ሲያዩዋት እጅግ ያማረች ይህችን ምን እናበላታለን፣ ምንስ እናጠጣታለን ብለው ተጨነቁ ይላል። ለመውሰድ ፈሩ። ምን እናበላታለን፣ ምን እናጠጣታለን አሉ። እጅግ መልከ መልካም ነበረችና እመቤታችን ቅድስት ድንግል ማርያም። ናም እግዚአብሔር ሁሉን ያዘጋጀ ይላል የእግዚአብሔር ቃል። እግዚአብሔር ነው ይላል። ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። መጨነቅ አያስፈልግም። ልናምን ያስፈልጋል። የዚህን ጊዜ እግዚአብሔር መልአኩን ላከው።
እመቤታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ናት ብለናል። እመቤታችን እህተ መላእክት ትባላለች። የመላእክት እህት። እግዚአብሔር መልአኩን ላከው። የእግዚአብሔር መልአክ ቅዱስ ፋኑኤል እየበረረ መጣ። በቤተ መቅደሱም ዙሪያ ረቦ ታየ። በሰው ቁመት ዘቅዝቆ ታየ። ተመለከቱት። ይህ ለሊቀ ካህኑ ነው የመጣውና አባታችን ተቀበል አሉት። እርሱ የእግዚአብሔር አገልጋይ ነውና ወደ መልአኩ ሲጠጋ መልአኩ ከሱ ራቀ፣ ከፍ አለ ይላል። ሌሎቹም እንደየተዋረድ መጡ ይላል። ከነርሱም ያ መልአክ ከፍ ብሎ ታየ። በኋላም ለእነዚህ እንግዶች የመጣ ይሆናልና እግዚአብሔር የሚያደርገው ነገር አይታወቅም። እውነት ነው፣ እግዚአብሔር ስራው ግሩም ነው። ታስታውሳላችሁ፣ በዚህ በመጽሐፈ ሳሙኤል ላይ ኤሊ የቤተ መቅደሱ አገልጋይ ነው። ሁለቱ ልጆቹ በዛ ቦታ ላይ ያገለግላሉ። ሳሙኤል የሚባለው ብላቴና እግዚአብሔር የመረጠው፣ እግዚአብሔር በተለያየ መንገድ ሰዎችን ከተለያየ ሕይወት ከተለያየ ሁኔታ ይጠራል። አንዳንዶች ከእናታቸው ማኅፀን ይጠራሉ፣ ይመረጣሉ። አንዳንዶቹ ደግሞ ይህንን ዓለም ከተቀላቀሉ በኋላ ይጠራል። የእመቤታችን ልዩ ነው። እመቤታችን ዓለም ከመፈጠሩ በፊት በማን ልቦና ታስባ ትኖር ነበር? አቤት በእግዚአብሔር ልቦና ታስባ ነበር ይላል ታምረ ማርያማችንና ሲልል ብላችሁ እግዚአብሔርን አመስግኑ። በእውነት ዓለም ሳይፈጠር በፊት እመቤታችን በአምላክ ሕሊና በአምላክ ልቦና ታስባ ትኖር ነበር ይላል። ታዲያም ወደ እነዚህ ሰዎች መጥቶ ይሆናል ብለው ሁለቱ ባልና ሚስት ቀረቡ ይላል። አሁንም ከነርሱ ራቀ። የእግዚአብሔር ስራ ረቂቅ ነውና ለዚች ታናሽ ብላቴና ይመጣ ይሆናልና እስቲ ብቻዋን ልቀቋታ። እመቤታችን ለብቻዋ ተለቀቀች። የእግዚአብሔር መልአክ ፋኑኤል ወረደ። በክንፉ ቅፍ አድርጎ ሰማያዊ ህብስት ሰማያዊ ጽዋን እመቤታችን ቅድስት ድንግል ማርያምን በዛሬው ዕለት የመገበበት ዕለት ነውና እግዚአብሔርን ከፍ አድርጋችሁ አደነቁ። በዙሪያው የተሰበሰቡ ምስጋና ይገባል ከፍ ባለ ድምፅ እግዚአብሔርን አለ። አዎ የምግቧ ነገር ከተያዘልንማ ምን ቸግሮ ትኑር በቤተ መቅደስ አሉ። ስለዚህም እመቤታችን በዛሬው ዕለት በቤተ መቅደስ የገባችበት ዕለት ነውና አሁን የእግዚአብሔር ስም የተመሰገነ ይሁን። ክብር ለእመቤታችን ለቅድስት ድንግል ማርያም። በዓልታ ለማርያም የምንለው ለዚህ ነው። የእመቤታችን ወደ ቤተ መቅደስ መግባት በዚህ ዕለት ሁል ጊዜ ወር በገባ በ3 በዓመትም ደግሞ ሁል ጊዜ ታኅሳስ 3 ላይ የእመቤታችንን ቤተ መቅደስ መግባት እናነሳለን። በዚህ ታሪክ ውስጥ በጣም ብዙ የምንማረው ነገር አለ። ትምህርቴን አጠቃልላለሁ። ተወሰነች ደቂቃ አለች። ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ምን ይበልሽ? ደስ ይበልሽ። እመቤታችን የተከፈለባት ነገር የለም ብለናል። የአምላክ እናት ናት። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ብቻ ናት። ይህ ልዩ የሆነ ተሰጥኦ ነው። ልዩ የሆነ ጸጋ ነው። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ጀምሮ ተመለከቱ። ሱራፊ መልአክ አንዱም ለአንዱም ይላል፣ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ የተነሳ ተሞልታለች እያሉ ያለ ማቋረጥ እግዚአብሔርን ያመሰግናሉ ይላል። ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ለእያንዳንዳቸውም 6 ክንፍ ነበራቸው ይላል። በ2 ክንፋቸው እግራቸውን ይሸፍናሉ፣ ከፊት መቆም አይቻለንም ሲሉ በ2 ክንፋቸው ፊቶቻቸውን ይሸፍናሉ፣ አንተን ማየት አይቻለንም ሲሉ እመቤታችን ከፍጥረታት ሁሉ በላይ ናት ብለናል። ለ9 ወር ከ5 ቀን ያክል አምላክን በድንግልና ጸንሳ በድንግልና ወልዳለችና
ይህ እጅግ የሚያስደንቅ ታላቅ የሆነ ክብር ነውና በእውነት ለዚህ ክብር፣ ለዚህ ልዕልና፣ ለዚህ መመረጥ ምስጋና ይገባልና እግዚአብሔርን አመስግኑ። መላእክት በፊቱ መቆም አይችሉም። የእግዚአብሔር መላእክት ፊቱን ማየት አይችሉም። እመቤታችን ግን ለ9 ወር ከ5 ቀን ያክል ተሸከመችው። ለዚህ ነው ታላቁ አባት አባ ሕርያቆስ አንቺ ታናሽ ብላቴና ስትሆኚ 7 የእሳት መጋረጃዎች ከወዴት ተጋረዱ? ልብሱ እሳት፣ ሁለመናው እሳት፣ እንዴት አድርገሽ ቻልሽው? እመቤታችንን ለመውቀስ አይደለም ክርስቲያኖች፣ ለማመስገን ይከብዳል። ነገር ግን እርሷን ለማመስገን ከማን መላክ ያስፈልጋል? ከማን መላክ? ከእግዚአብሔር ዘንድ ተልኮ የእግዚአብሔር መልአክ ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና አላት። ሌላ ምስክርነት ጨምሬ ትምህርቴን ላጠቃልል። እመቤታችን ቅድስት ድንግል ማርያም ወንድ ስለማላውቅ ይህ እንዴት ይሆናል አለች። እግዚአብሔር ካንቺ ጋር ነው፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የውሉድ ኃይሉ ይጸልልሻል አላት። እነሆ እኔ ወንድ አላውቅም ስትለው መንፈስ ቅዱስ ያድርብሻል ያለ። የዚህን ጊዜ እመቤታችን እነሆ የእግዚአብሔር ባሪያው አለች። ትሕትናዋ የእግዚአብሔር ባሪያው አለው ይሁንልኝ፣ እንደ ቃልህ ይደረግልኝ አለችው ይላል። እኛም ይህንን ነው ልንል የሚገባው። ይሁንልኝ፣ እንደ ቃልህ ይደረግልኝ ልንል ያስፈልጋል፣ ማመን ያስፈልጋል። እነሆ ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች። ይህ 6ኛ ወሯ ነው። አያችሁ፣ ከሸመገለች ካረጀች በኋላ ጸነሰች። ልጆች የማን ስጦታዎች ናቸው? ለእግዚአብሔር የሚሳነው ነገር የለም። እነሆ እመቤታችን ቅድስት ድንግል ማርያም ወደ ተራራማው ሀገር ወደ ኤፍሬም ሀገር የሮጠች ሄደች ይላል። እነሆ ሰላም ላንቺ ይሁን ብላ ኤልሳቤጥን አመሰገነቻት። ኤልሳቤጥ ታላቅ ሰው ናት፣ እርጅና የተጫናት ናት፣ መውለድ አትችልም። በአጭር ቋንቋ እኔ እናንተ በተማርነው ሳይንስ ልትወልድ አትችልም። ነገር ግን ለእግዚአብሔር የሚሳነው ነገር የለምና እግዚአብሔር ጎበኛት፣ እግዚአብሔር ተመለከታት። የእመቤታችንን የምስጋና ድምፅ ስትሰማ እነሆ በማህፀኗ ያለው ጽንስ ዘለለ። የዚህን ጊዜ ቅድስት ኤልሳቤጥ እንዲህ ስትል እመቤታችንን ልጇንም አመሰገነች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት ይላል። የጌታዬ እናት እመቤታችን አልነገረቻትም። መንፈስ ቅዱስ ሞላባት፣ መንፈስ ቅዱስ አደረባት ነው የሚለው። በማን ላይ? በኤልሳቤጥ ላይ። እስቲ ይህንን ቃል ከኔ ተከትላችሁ በሉ። በኤልሳቤጥም ላይ በሉ። መንፈስ ቅዱስ ሞላባት። የዚህን ጊዜ እንዲህ ብላ ተናገረች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለች። አያችሁ፣ የሽርፍራፊ ሰው መንፈስ ቅዱስ ሲያድርበት በሽርፍራፊ ሰከንድ ውስጥ በሰዓታት ውስጥ ያለን ጽንስ ይለያል። ዓለም በጣም ዘምኗል። ዓለም በጣም ሰልጥኗል። ከ2 ወር በታች ያለ ጽንስ በአልትራሳውንድ አይታይም። ይታያል? ይታያል ወይ? አይታይም። በፍጹም አይታይም። ስለዚህ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና። ስለዚህ በቤታችን ቅድስት ድንግል ማርያም የአምላክ እናት በመሆኗ ዘላለማዊ ድንግል በመሆኗ ከፍጡራን ሁሉ በላይ በመሆኗ ለመዳናችን ምክንያት በመሆኗ እኛ ኦርቶዶክሳውያን ከፍ ከፍ እናደርጋታለንና የእመቤታችን የቅድስት ድንግል ማርያም ረድኤት በረከት በሁላችን ላይ ይደርብን። ከበዓሉ ረድኤት በረከት አምላካችን እግዚአብሔር ያሳትፈን። ይቆያል።